የጥምቀት በዓል በኢትዮጵያና በዓለም ሀገራት በደማቅ ሁኔታ እየተከበረ ይገኛል። ጥምቀተ ባሕረ ዮርዳኖስ ነያ ጥምቀተ ባሕረ ዮርዳኖስ ነያ ሃሌሉያ 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 ጥምቀተ ባሕረ ዮርዳኖስ ነያ ጥምቀተ ባሕረ ዮርዳኖስ ነያ ሃሌሉያ ጌታችን ሲጠመቅ ባህር ምን አለች? አልችለውም ብላ ወደ ፊት ሸሸች። ብርሃነ መለኮት በወንዙ ሲሞላ ዮርዳኖስም ሸሸ ቀረ ወደ ኋላ። ጥምቀተ ባሕረ ዮርዳኖስ ነያ ጥምቀተ ባሕረ ዮርዳኖስ ነያ። እንግዲህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ዳግም ከውሃና ከመንፈስ ቅዱስ ካልተወለዳችሁ የእግዚአብሔር መንግሥት ከቶ አታዩም ይላልና ይህ እንግዲህ አንዱ የመንግሥተ ሰማያት መግቢያ ምልክትና ዳግም ሰው በውሃና በመንፈስ ቅዱስ ካልተወለደ ወይም ደግሞ በ40 ወንድ ልጅ በ40 ሴት ልጅ ደግሞ በ80 ከተወለዱ በኋላ ሥላሴ ልጅነት ካላገኙ ፈጽሞ መንግሥተ ሰማያት መግባት እንደማይቻል በአጽንኦት በኢትዮጵያ ኦርቶዶክስ ተዋሕዶ በሆነው በመጽሐፍ ቅዱስ ላይ ተቀምጦ ያለ ነውና ይህ በዓል እንግዲህ በደማቅ ሁኔታ እየተከበረ ያለበት ሁኔታ ነው። በዓሉ የሰላሙና የደስታ የበረከት የመትረፍረፍ በዓል እንዲሆንልን መልካም ምኞቴን ይገልጻለሁ።